መቼም እስከዛሬ በማህፀን ውስጥ ስለሚቀመጠው የእርግዝና መከላከያ IUCD ወይም ሉፕ ስለሚባለው ማለት ነው ሰምታችኋል ብዬ አስባለሁ። የተለያዩ ሰዎች ብዙ ነገር ይላሉ፣ ለመጠቀም ሲያመነቱም ይታያል። ዛሬ ስለዚህ የእርግዝና መከላከያ ማወቅ ያለባችሁን ነገሮች በሙሉ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው ከሌሎች የእርግዝና መከላከያዎች ለየት የሚያደርገው ነገር ለረጅም ጊዜ ጥቅም ላይ መዋል መቻሉ ነው። እንደየአዘጋጃጀቱ ከ5 እስከ 12 ዓመታት ሊያገለግል ይችላል። በተለይ እኛ ሀገር ውስጥ የምንጠቀማቸው ደግሞ ከ10 እስከ 12 ዓመት ሊቆዩ የሚችሉ ናቸው። አሰራሩ ደግሞ ሁለት አይነት ነው። አንዳንዱ በውስጡ ሆርሞን የያዘው ሲሆን ሌላው ደግሞ ምንም አይነት ሆርሞን የሌለው ነው። በውስጡ ሆርሞን ያለው የሚሰራበትን መንገድ ከሌሎቹ የእርግዝና መከላከያዎች ጋር ተመሳሳይነት አለው። በሶስት መንገዶች ነው የሚሰራው። በመጀመሪያ የማህፀን ፈሳሽ ወፍራም እንዲሆን የወንድ ዘርን እንዳያሳልፍ ያደርጋል። ሁለተኛ ደግሞ የማህፀን ግድግዳ እንዲሳሳ እንዲሁም ደግሞ እንቁላል እንዳትለቀቅ በማድረግ እርግዝና እንዳይፈጠር ይከላከላል ማለት ነው። ሆርሞን የሌለው ደግሞ ወይም ኮፐር ከምንለው ብቻ የተሰራው IUCD አይነት ደግሞ የሚሰራው አንደኛ የወንድ ዘር ወደ ውስጥ እንዳይገባ በማድረግ እንዲሁም ደግሞ የወንድ ዘር ከገባ እንኳን እንዲሞትና እንቅስቃሴው እንዲቀንስ በማድረግ ነው። ሌላው ተመራጭ የሚያደርገው ነገር የእርግዝና መከላከል አቅሙ ከፍተኛ በመሆኑ የተነሳ ከ100 ሴቶች ውስጥ አንድ ሴት እንኳን ያልተፈለገ እርግዝና እንደማያጋጥማት ያሳያል። ስለዚህ ይሄ ማለት በጣም ከፍተኛ የሆነ የመከላከል አቅም አለው ማለት ነው። ሌላው ተመራጭ የሚያደርገው ነገር ለብዙ ሴቶች ሴፍ ነው ወይም ደግሞ መጠቀም የሚችሉት ነገር ነው። የሚያጠቡ ሴቶች ሊጠቀሙት ይችላሉ፣ ወይም ደግሞ የተለያዩ መድኃኒቶችን የሚጠቀሙ ሴቶችም ሊጠቀሙት ይችላሉ። ስለዚህ በአብዛኛው ብዙ ሴቶች መጠቀም የሚችሉት ነገር ስለሆነ ያ ራሱ ሌላው ተመራጭ የሚያደርገው ነገር ነው። ሌላው ደግሞ በብዙዎች ዘንድ የሚወደደው ነገሩ ምን መሰላችሁ? እርግዝና እንዲፈጠር ከፈለጋችሁ ካወጣችሁት በኋላ በተለይ ይሄ ሆርሞን የሌለው ከሆነ እላያችሁ ላይ ከሆርሞን ጋር የተያያዙ ተጽዕኖዎች አይኖሩትም። ስለዚህ እርግዝና ወዲያውኑ የመፈጠር እድል ይኖረዋል ማለት ነው። ስለዚህ ያው ሉፕን ወይም ደግሞ ይሄ IUCD የምንለውን የምትጠቀም ሴት ካስወጣችሁ በኋላ በፈለገችው ጊዜ በቶሎ የማርገዝ እድል ይኖራታል ማለት ነው። ስለዚህ ያም አንድ ተመራጭ የሚያደርገው ነገር ነው። ሌላው በተለያየ ምክንያት ሆርሞን ያለባቸው የእርግዝና መከላከያዎችን መጠቀም የማትችል ሴት፣ ሆርሞን ጋር የተያያዙ ለውጦች እያስቸገሯት ያለች ሴት ደግሞ ይሄንን የእርግዝና መከላከያ ብትጠቀመው በተለይ ደግሞ ሆርሞን የሌለውን አይነት ገዝታ ብትጠቀመው በጣም ያገለግላታል። ከሆርሞን ጋር የተያያዙ ምልክቶችም አይደርሱባትም። በቶሎም ደግሞ በማንኛውም ሰዓት ማርገዝ በምትፈልግበት ጊዜም ደግሞ በቶሎ የማርገዝ እድል ይኖራታል። ሌላው ተመራጭ የሚያደርገው ነገር አንድ ጊዜ ከገባ በኋላ እንዳልኳችሁ ማስወጣት ከፈለጋችሁ ወይም ደግሞ ከፍተኛ የሆነ ሳይድ ኢፌክቱ ያልተመቻችሁ ነገር ካለ ብቻ ነው እንጂ የምትሄዱት ተመልሳችሁ የሕክምና ባለሙያ ጋር የሚወስዳችሁ ምንም ምክንያት የለም። ስለዚህ ይሄም ራሱ አንዱ አድቫንቴጁ ነው ማለት ነው። ማን መጠቀም አይችልም የሚለውን ደግሞ ስንመለከት አንደኛ ኢንፌክሽን የነበረባት ሴት፣ የማህፀን ኢንፌክሽን ያለባት ሴት ወይም ደግሞ በቅርቡ ውርጃ ገጥሟት ከውርጃው ጋር በተያያዘ ምክንያት ደግሞ ኢንፌክሽን ያጋጠማት ሴት ከሆነች እንድትጠቀመው አይመከርም። ግን እቺ ሴት በቂ የሆነ የሕክምና ክትትል ካደረገች ከተወሰነ ጊዜ በኋላ መጠቀም የምትችልበት ሂደት ስላለ የጤና ባለሙያዎችን ብታማክር ጥሩ ነው። ይህን የእርግዝና መከላከያ መቼ ማስገባት ይቻላል የሚለውን ደግሞ ስንመለከት ከሌሎች የእርግዝና መከላከያዎች ለየት ባለ ሁኔታ እንደ ድንገተኛ የእርግዝና መከላከያ መጠቀም ይቻላል። ያ ማለት ጥንቃቄ የጎደለው የግብረ ስጋ ግንኙነት ከተፈጸመ በኋላ ባሉት 5 ቀናት ውስጥ ቢገባ እርግዝናን የመከላከል አቅም አለው። ከዛ በተጨማሪ የወር አበባ ላይ ያለች ሴት በማንኛውም ሰዓት ላይ ማስገባት ወይም መጠቀም መጀመር ትችላለች። የወር አበባ ከመጣ በኋላ ባሉ የመጀመሪያዎቹ 12 ቀናት ውስጥ ደግሞ የምታደርግ ከሆነ ለመጀመሪያዎቹ 12 ቀናት ተጨማሪ የእርግዝና መከላከያ መጠቀም ይኖርባታል ማለት ነው። ሌላው ደግሞ ለየት የሚያደርገው ነገር ከወሊድ በኋላ ባሉት የመጀመሪያዎቹ 48 ሰዓታት ውስጥ ማስገባት ይቻላል። ግን በዚህ ሰዓት ውስጥ ማስገባት ምናልባት መልሶ ያው በዛ ሰዓት ከፍተኛ የሆነ የማህፀን መኮማተር አለ፣ የሚፈስም ደም ስለሚኖር ከዛ ጋር ተያይዞ የመውጣት ነገር ሊያጋጥም የሚችል ቢሆንም በዚህ ሰዓት ውስጥ ግን ማስገባት ይቻላል። ከ48 ሰዓታት በኋላ ከሆነ ግን ከ45 ቀን በኋላ ነው እንድታስገባ የሚመከረው። ከውርጃ በኋላ ምናልባት የኢንፌክሽን ምልክቶች ከሌሏት ወይም ደግሞ ለኢንፌክሽን ካልታከመች በስተቀር በማንኛውም ሰዓት ማስገባትና መጠቀም መጀመር ትችላለች። ከወሊድ በኋላ ከምንጠቀመው ጋር ተመሳሳይነት ያለው ነገር ነው የሚደረገው ማለት ነው። ሌላ የእርግዝና መከላከያን ትታችሁ ወደዚህ መዛወር የምትፈልጉ ከሆነ ደግሞ ቀጣይ ሌላኛውን የእርግዝና መከላከያ መውሰድ በምትጀምሩበት ቀን ለምሳሌ የሚዋጥ ኪኒን የወሰዳችሁ ከሆነ ያላችሁት አዲስ የኪኒን ፓኬት
የምትጀምሩበት ቀን ላይ ይሄንን አዩሲዲ ማስገባት ትችላላችሁ ማለት ነው። በነገራችን ላይ ቅድም እንደነገርኳችሁ ሆርሞን የሌለው የምንለው አዩሲዲ ወይም ሉፕ እርግዝናን ከመከላከል ጎን ለጎን ደግሞ ምናልባት እርግዝና እንዲፈጠር ከፈለጋችሁ ደግሞ በቶሎ የማርገዝ እድል ይኖራቸዋል ማለት ነው። ከዛ በተጨማሪ ደግሞ ሆርሞን ያለበት የሉፕ የምንለው ወይም አዩሲዲ በራሱ የተለያዩ ጥቅሞች አሉት። በተለይ ከፍተኛ የሆነ የወር አበባ ህመም የሚያሰቃያችሁ ከሆነ፣ በወር አበባ ጊዜ ብዙ ደም የሚፈሳችሁ ከሆነ ይህንን የእርግዝና መከላከያ መጠቀሙ ይሄ ከፍተኛ የሆነ የደም መፍሰስን፣ ከፍተኛ የሆነ ህመምን ሊቀንስ እንደሚችል ጥናቶች ያሳያሉ። እንዲሁም ደግሞ ኢንዶሜትሪያል ካንሰር የምንለው ለመጋለጥ እድላችንን እንደሚቀንስልንም ያሳያሉ። ከዛ በተጨማሪ ይሄ ሆርሞን ያለበት አዩሲዲ የማህፀን ግድግዳ በጣም የመወፈር ችግር እያጋጠማቸው ያሉ ሰዎችን ቢጠቀሙት ይህንን ነገር ሊቀንስላቸው ይችላል። እሺ፣ ስለዚህ ዛሬ ስለ አዩሲዲ ወይም ደግሞ በማህፀን ውስጥ ስለሚቀመጠው የእርግዝና መከላከያ ያዘጋጀላችሁ ይህን ይመስል ነበር። ምናልባት መጥቀስ የነበረብኝ ነገር የረሳሁት ነገር ካለ ወይም ጥያቄ የፈጠረባችሁ ነገር ካለ እንደተለመደው ኮመንት ላይ አስቀምጡልኝ። እስቲ ግን ብዙ ነገሮች ከዚህ የእርግዝና መከላከያ ጋር በተያያዘ ይነገራሉ እና እስከዛሬ ድረስ ሰምታችሁ የምታውቁት ነገር ካለ ወይም ደግሞ ያስፈራችሁ ነገር ካለ ግልጽ እንዳደረግላችሁ እስቲ ኮመንት ላይ ጥያቄዎቻችሁን አስቀምጡልኝ። በነገራችን ላይ በዩቲዩብ ብቻ ሳይሆን በቲክቶክም በኢንስታግራም አካውንታችንም ላይ ኮመንት ማስቀመጥ ትችላላችሁ፣ ሜሴጅም ልትልኩልኝ ትችላላችሁ። ስለዚህ በዛ መንገድም አገኘዋለሁ ማለት ነው። አዲስ ለሆናችሁና ለማታውቁኝ ስሜ ረዴት እንዳለው ይባላል። ሚድዋይፍ ነኝ። በዚህ ቻናል ላይ ደግሞ ከእናቶችና ከህፃናት ጤና ጋር የተያያዙ ነገሮች፣ ከስነ ተዋልዶ ጤና ጋር የተያያዙ ነገሮች በሙሉ የሚጋሩበት ቻናል ስለሆነ ትጠቀሙበታላችሁ። ዛሬን እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር ማድረግ እንደተጠበቀ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው። ሰላም፣ እንዴት ናችሁ? ይህ ዛሬ ነው። በቻናላችን ስለ እናቶችና ህፃናት ጤና እንወያያለን። ላይክ እና ሰብስክራይብ ማድረግ በፍጹም እንዳትረሱ።